ሰላም ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ለምንም አይልም፣ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም ነው። እንዴት ነበረ ቆይታ? ከኔ ጋር ለምንም አይልም፣ ሁሉ ሰላም፣ ሁሉ መልካም ነው። ትንሽ ጠፍቼ ነበረ ቪዲዮ ከፖስትኩኝ። ዛሬ እንደተለመደ እንደዚህ ጽድት ባለ በጣም በሚያማምሩ በተለያዩ በቤት እቃዎች ወደ እናንተ ከች ብያለሁኝ። እንደምትወዱት ተስፋ አደርጋለሁ። እቃዎች በጣም ነው የሚያማምሩ። አብዛኛው ከስተመሮቼ ያው ወደ ኢትዮጵያ ኦርደር የምታደርጉ ከስተመሮች አላችሁ እና እኔ የማስረክበው ድርጅት ማለት ነው ከኢትዮጵያ ተረክቤ የማስረክበው ድርጅት ለጊዜው ብሏል፣ ታሽጓል። ስለዚህ ቅርብ ጊዜ ኦርደር አድርጌ ነበር። የሆነ እቃ አልመጣልኝም እስካሁን ድረስ የሆነች ከስተመር እቃ፣ ምክንያቱም ታሽጓል ተባለና ስለዚህ አሁን እኔ ሌላ የምረከበውን ሌላ እስከማገኝ ድረስ እንደዚህ ያው ማስተዋወቅ አብዛኛው በኢትዮጵያ ውስጥ እንደዚህ አይነት እቃ የለም። አሁን እኔ አብዛኛው በስደት ነው ይሄንን ቢዝነሴን እየሰራሁ ያለሁት። በስደት አለ የምትፈልጉት እቃ ያላችሁበት ቦታ ማድረስ እንችላለን። ነገር ግን ኢትዮጵያ ውስጥ እንደዚህ አይነት እቃ የተወሰነበት ቦታ ነው የነበረው። ያን ቦታ ደግሞ ህገወጥ ስራ ነው ምናምን ተብሎ ተብሏል። ስለዚህ እስቲ ለጊዜው አሁን ያለውበት አገር ላይ ያላችሁ ብቻ ኦርደር አድርጉልኝ ኢትዮጵያ ላይ እስከማገኝ ድረስ ይሄንን እቃ ቤተኛው ማከፋፈያ እስከማገኘው ድረስ። ምክንያቱም ብዙ ጋር ከዛ መጀመሪያም ይሄ የምረከብበት ቦታ ያው በትዕዛዝ ነው የሚመጣው ይሄ እቃ። ምክንያቱም አብዛኛው ኢትዮጵያኖች እንደዚህ አይነት እቃ አይገዙም። በተለይ ኮንዶሚኒየም ቤት ያሉ ከሌላ ሀገር መጥተው ቤት የገዙ እና ስደት ላይ ያሉ እህቶቼ እንደዚህ አይነት ሰዎች ናቸው አብዛኛው ጊዜ እንደዚህ አይነት እቃ የሚገዙ። ስለዚህ እንደዚህ አይነት እቃ ዝም ብሎ ኢትዮጵያ ውስጥ የለም። ተመሳሳይም አለ። ያው ጠይቄያለሁ ብዙዎችን። ያ መጀመሪያ የምረከበው ድርጅቱ ከመዘጋቱ በፊት ከተዘጋ በኋላ እንዴት ነው እኔን እቃውን ማግኘት የምችለው የምለውን ጥያቄ ሆኖብኝ ብዙ ጋር ፈልጌያለሁ፣ ያ ከታሸገ በኋላ ማለት ነው። ነገር ግን እስካሁን ድረስ ራሱን ይህንን እቃ አላገኘውም። ያ ድሮ የምረከበው ድርጅቱ ከታሸገ በኋላ ማለት ነው። ስለዚህ አሁን እንደዚህ አይነት እቃ ኢትዮጵያ ውስጥ ይህን ራሱን እቃ እስከማገኝ ድረስ ብቻ በስደት ያላችሁ ኦርደር አድርጉልኝ ከቅርታ ጋራ። ምክንያቱም ኢትዮጵያ ውስጥ ራሴ ገብቼ እዛው እስከምሰራ ድረስ ወይም ይህንን እቃ ራሱ የሚያከፋፍለው ድርጅት እስከማገኝ ድረስ በስደት ያላችሁ ብቻ ኦርደር አድርጉኝ። ካገኘው ማለት አጋጣሚ ካገኘውኝ በውስጥ መስመርታችሁ ጠይቁኝ። ያው በትዕዛዝ ነው የሚመጣው ብያለሁ። ይሄን እቃ አምጥቶ በሱቅ ያንም የሚያስቀምጥ የለም። ምክንያቱም ይሄ እቃ አንድ ውድ ነው፣ ሁለት ደግሞ የውጭ እቃ ነው እና ኢትዮጵያ ላይ የተለያየ ከለር ራሱ እቃ ሆኖ ግን ከለሩ ሌላ ሊሆን ይችላል። ራሱ ኮፒ ራሱ ላይሆን ይችላል እና ብዙ እቃ ልከውልኝ አይቻለሁ ያ ድርጅቱ ከታሸገ በኋላ። እና ምን ለማለት ፈልጌ ነው ይህንን እቃ ራሱ የሚያከፋፍል ድርጅት እስከማገኝ ድረስ አሁን ከሀገር ውጭ ያላችሁ ባለውበት አገር ላይ ያላችሁበት ማድረስ እችላለሁኝ። ከዛ ውጪ ይህን እቃ ምናልባት ካገኘው፣ ምክንያቱም ቪዲዮ ሁል ጊዜ አልፖስትም። እንደዚህ እቃውን ናሙና የሚሆነውን ጠርቀምቀም አድርጌ ናሙና ይሆናል ብዬ የማስባቸው እቃዎችን ነው ቢያንስ በሳምንት በ15 አንዴ ሲመቸኝ የምፖስተው። ስለዚህ ምናልባት መረጃ ወይም የምፈልገው ነገር ነገም ከነገ ወዲያም ላገኘው እችላለሁ። ስለዚህ እኔንን ማስተዋወቀውን እቃ ወይም እኔን ኤዲት ማድረገው እቃ መጠየቃችሁ አይክፋ። ምክንያቱም አጋጣሚ እንደ ድሮ አይነቱን ማግኘት እችላለሁ፣ የሚያከፋፍልልኝ ድርጅት ላገኝ እችላለሁኝ። ስለዚህ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ ከዚህ በፊትም የገዛችሁልኝ ያላችሁ እጅግ አመሰግናለሁ። እናንተም ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። ከዚህ በፊት ይሄ ማለት የምረከበው ድርጅት ሳይዘጋ በፊት ኢትዮጵያም የተለያየ ቦታ ድርሻለሁኝ።
አሁን የተወሰነ መጨረሻ ላይ የሆነ ኦርደር የተደረገ ወይም የታዘዘ እቃ ነበረ። ያ እቃ ግን ትንሽ አልመጣም። ምክንያቱም ሲባል ያ ድርጅቱ አጋጣሚ ታሽጓል ተባለና በዛ ምክንያት ያው እቃው ትንሽ ዘግቷል ማለት ነው። እኔም ከዛ በኋላ ሌላ ጋር ይሄንን እቃ ራሱ እየላኩኝ እየጠየቅኩ ግን ራሱን እቃ አላገኘሁትም። ተመሳሳይ ነው እንጂ። ስለዚህ ደግሞ ከስተመር ራሱ ያዘዘው እቃ ካልሆነ ደስተኛ ሆኖ ከስተመር ሊሆነኝ አይችልም። እውነቱን ነግሬ ስራውን በሰራ ለራሴም የተሻለ ነው። ነገር ግን እንደዛው ይቀጥላል ማለት አይደለም። ያው ይሄ እቃ ኢትዮጵያም አለ በዛው አለ ኢትዮጵያ ቦታውን አላገኘውም እንጂ አሁን ወደ መርካቶ ወደ ትልልቅ እንትን የሆኑ የሚያከፋፍሉ ብዙዎች አሉ። ስለዚህ እዛ ጋር የሆነ ጋር እስከማገኝ ድረስ ለጊዜው በስደት ያላችሁ በዱባይ ማዘዝ ትችላላችሁ። ይሄንን እቃ ያላችሁበት ቦታ እናደርሳለን። እኛ ያለው ዱባይ ነው። ስለዚህ ውድና የተከበራችሁ የኢትዮኮ ሚዲያ ቻናል ቤተሰቦቼ ዛሬ እንደዚህ ለየት ባለ በተለያየ በቤት እቃዎች ወደ እናንተ መጥቻለሁ። ባይዘው የድራይቨሩን ራሳችሁ ነው የምትችሉት። የድራይቨሩን ራሳችሁ ናችሁ የምትችሉት። ስለዚህ እናንተ ይሄንን እቃ ከፈለጋችሁ እንዴት ነው ማግኘት የምንችለው ብላችሁ ምናልባት ጥያቄ ለሚሆኑባችሁ ስልክ ቁጥሬን በታምፔሉ ላይ ጽፋለሁ። በዛ ታምፔል ላይ ማጽፈው ስልክ ቁጥር WhatsApp አለ። ሁሉም ሶሻል ሚዲያ መጠቀማቸው አፕሊኬሽኖች አሉ። WhatsApp፣ ቴሌግራም፣ ኢንስታግራም፣ ቫይበር፣ ኢሞ ሁሉም ነገር አለ። በዛ ገብታችሁ ይሄንን ማስተዋወቂያ ነው ሹት ስክሪን በማድረግ በውስጥ መስመር በመላክ ያላችሁበት ቦታ አደርሳለሁ። ያው ኢትዮጵያ ምናልባት በዚህ 2 ቀን እኔ የምፈልገው ነገር ላገኝ እችላለሁ። ትኩረት አድርጌ ከፈለኩኝ አገኛለሁ። እናንተ ደግሞ ያው ካገኘውኝ ኦኬ አለ እላችኋለሁ። በውስጥ መስመር መጠየቃችሁ አይከፋም፣ ጠይቁኝ። ስለዚህ ዛሬ ይሄንን የመሰለ ለወተት ማቅረቢያ የሚሆን የተለያዩና ሾርባ መጠጫ የሚሆኑ የተለያዩ የቤት እቃዎች ተመሳሳይ የሆኑ ውብ የሆኑ በጣም ያማምሩ እንጀራ ማቅረቢያ ወይም ዳቦ ማቅረቢያ የሆኑ አጠቃላይ ለኪችን የሚሆን የቤት እቃዎችን ነው ይዤላችሁ የመጣሁኝ። ሁሉ ጊዜ የምልቃላችሁ ቪዲዮ የራሱ የሆነ ለየት ያለ የእቃ አይነቶችን ነው በየጊዜው ይዤላችሁ የመጣው። በጣም ያማምር እቃ ነው። እናንተም የራሳችሁን ሀሳብ አስተያየታችሁን በኮሜንት ማስፈራችሁ እንዳትረሱ። አሁን የስጋና የሽንኩርት መፍጫዎችም የተለያዩ የማሽን አይነቶችም አሉ። ስለዚህ እነዚህ እቃዎችን ማዘዝ ከፈለጋችሁ በዩቲዩብ ዲስክሪፕሽን ቦክስ ላይ የቴሌግራም ሊንክ እና የዋትስአፕ ሊንክ ተቀምጧል። በዛ እነዚህን ማስተዋወቃቸውን እቃዎችን ሾርት ስክሪን በማድረግ በተቀመጠ በቴሌግራም ሊንክ ላይ በመላክ ያላችሁበት ቦታ እናደርሳለን። ለጊዜው እንደነገርኳችሁ ኢትዮጵያ እስቲ እስከማገኝ ድረስ ባታዙኝ ደስ ይለኛል። ወይም እኔ በዚህ 3 ቀን 4 ቀን ካገኘው ያው እኔ ደግሞ እንደዚህ መልእክት ማስቀምጠው ቪዲዮ የተሳረግ ነው እንጂ መልእክት እንዴት አድርጌ ያስቀምጣለሁ? ከዛም ባሻገር ማነች እፈት በያለችኝ ኮሜንት ላይ ማለት ነው። እኔ እህት እፍ ምለው እኮ ወድጄ አይደለም። ድምጼን እፍ ማለቴን ሳልሰማ ወይም ሳላቀርች አይደለም፣ ልቤን ስለሚያመኝ ነው። እሺ እንደሚደብር አውቃለሁ፣ እንደማይባልም አውቃለሁ። ድምጼን ደግሞ እፍ ማለቴ ሳላቀርች አይደለም፣ ግን አንዳንድ ጊዜ ልቤን ሲያመኝ እንደዚህ ያደርገኛል እና አትመመኝ አይባልም፣ የመመኝና ማረኝ ነው የሚባለውና እግዚአብሔር ይማርሽ በኝ ብትይ ይሻልሻልና። ስለዚህ ከዛም ባሻገር ደግሞ ስልክ ቁጥርሽን የምትሉ ብዙ ከስተመሮች ያላችሁ ስልክ ቁጥሬን ኮሜንት ላይ እናንተ ስልክ ቁጥርሽን አስቀምጪልኝ ከነዋጋው የምትሉ አላችሁ። ዋጋውን እኔ አላስቀምጥም። አሁንም ዋጋውን እኔ ስንት ጊዜ ነው ዋጋውን አላስቀምጥም ብዬ ስንት ጊዜ ነው የነገርኩኝ። ዋጋውን አላስቀምጥም፣ ምክንያቱም ይሄ ማስተዋወቀው እቃ ከነዋጋው ዛሬ ባስቀምጥ ነገ በዚህ ዋጋ ላይ ይገኝ ይችላል፣ ወይ ሊቀንስ ይችላል፣ ወይ ሊጨምር ይችላል። ዋጋውን ከፈለጋችሁ በውስጥ መስመር መጠየቅ ትችላላችሁ። በጊዜያዊ በአየራዊ በጊዜያዊ በወቅታዊ የሆነ ዋጋ እንጂ ይሄ ቪዲዮ አይደለትም፣ ይቀመጣል። ስለዚህ ስለሚቀመጥ ይሄ የተነገረ ዋጋ እድሜ ልኩን በዚህ ዋጋ አንድ ጋር አይሸጥም። ወይም ሊወርድ ይችላል፣ ወይም ሊጨምር ይችላል። ስለዚህ
እቃውን ከፈለጋችሁ ሹት ስክሪን አድርጋችሁ በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ በቴሌግራም ሊንኬ ፎቶውን በመላክ የዚህኛውን የእቃ ዋጋ ንገሪኝ ብትሉ የተመረጠ ነው። እዚህ ጋር ዋጋውን አስቀምጥ። የዚህ ሁሉ እቃ ዋጋውን አስቀምጬ ወይም ተናግሬ ስንት ሰዓት ሊፈጅ ነው? እንደውም ቪዲዮ እንደዚህ ኤዲት አድርጌ ራሱ እንዴት እንደሚደክም እኔ ነኝ የማውቀው። ስለዚህ ዋጋውን አንነግርም። ዋጋውን እንዳትጠይቁ። እዚህ ጋር ዋጋ አንነግርም። ዋጋ ዛሬ የነገርኩት ዋጋ ነገ ሊጨምር ወይም ሊቀንስ ይችላል። ስለዚህ በጊዜያዊና በወቅታዊ በሆነ ዋጋውን ማወቅ ከፈለጋችሁ እናንተ የምትፈልጉትን እቃ ሹት ስክሪን በማንሳት በተቀመጠ በዩቲዩብ ዲስክሪፕሽን ቦክስ ላይ በቴሌግራም ሊንኬ እና ወይም በዋትስአፕ ሊንኬ ፎቶውን ወይም ፒክቸሩን በመላክ ዋጋውን ማወቅ ትችላላችሁ ማለት ነው። ስለዚህ ውድ የተከበራችሁ እንደዚህ ውብ የሆነ ለብፌ ለቁም ሳጥንና ለብፌ ማስቀመጫ ወይም ለክችን የሚሆኑ ምርጥ የሆኑ የሞቀው ምግብ እስከ 24 ሰዓት የሚያቆይ በተለይ በስራ ቢዚ ሆናችሁ ውላችሁ ለምትገቡ ለማታ ሰርታችሁ ማለት ማታ ሰርታችሁ ለቀን ምሳ የሚሆን ማታ ሰርታችሁ ደግሞ ለጧት ቁርስ የሚሆን እንደዚህ ምግባችሁ ሳይቀዘቅዝ የሚያቆይ በተለይ የተለያየ በጣም ውብ የሆኑ የሞቀ ምግብ ማቆያ እቃዎች በተለያየ ዲዛይን እና ከለር ገብተዋል። ማዘዝ ትችላላችሁ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ኢትዮ ኮሚዲያ ቻናል ለወደፊት እግዚአብሔር ቢፈቅድና ቢረዳን ቢያግዘኝ ይረዳኛል ያግዛኛልም። እግዚአብሔር እንደ ሰው አይደለም። እግዚአብሔር እንደኔ አይደለም፣ እንደናንተም አይደለም። እግዚአብሔር የልብን መሻት ያውቃል። ሳትነግሩ የሚረዳ እግዚአብሔር ነውና እግዚአብሔር መልካም ነው። ስለዚህ ወደፊት አብረን የምንሰራው ስራ ብዙ ነገር አብረን የምንሰራ ስራ አለ። ብዙ ነገሮችን የምንሰራ ጥያቄዎች አሉ። የምንጠያይቅበት በስራ የደከመውን አይምሮ የምናስደስትበት ፈታ ዘና የምንልበት የምንስቅበት የምንጫወትበት እና የተለያዩ ጥያቄዎችን የምንጠያይቅበት እና ከዛም ባሻገር ደግሞ ባለትዳሮችን አቅርቢ የምጠይቅበት እየተጣሉትን ማስታርቅበት ብዙ ነገር የታቀደበት ቻናል ነው። ከዛም ባሻገር ደግሞ ዓለም አቀፋዊ የሆነ ቢዝነስ የምሰራበት እንደዚህ ንግድ ነክ የሆኑ ንግዶችን ማስታወቂያዎችን የምሰራበት ቻናል ነው። ከዛም ባሻገር የወደቁትን አብረን የምናነሳበት የተራቡትን የተራዘዙን የምናበላ የምናጠጣበት ቻናል ነው። ስለዚህ ይህንን ቻናል ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ብዙ ነገር አብረን እንሰራለን ማለት ነው። ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን ይዤላችሁ መጣሁኝ። እኔ ኢትዮ ኮሚዲያ ቻናል ነው እና እንደዚህ ጽድት ያለ የቤት እቃዎችን በኢትዮ ኮሚዲያ ቻናል ታገኛላችሁ። ስለዚህ ውድ የተከበራችሁ እንደዚህ አይነት ውብ የሆነውን እቃ በየጊዜ እንዲደርስላችሁ ከፈለጋችሁ የደውል ምልክቷን በማጥቆርና የጣት ምልክቷንም በማጥቆር ኦል የሚለው ኖቲፊኬሽን በማጥቆር እንደዚህ ሁል ጊዜ አዳዲስ የሆኑ ዘመናዊ የሆኑ የእቃ አይነቶችን ስለቅላችሁ ወደ እናንተ ይደርሳል ማለት ነው። ባላችሁበት ቁጭ ብላችሁ ቤታችሁ ላይ ሆናችሁ እቃውን መርጣችሁ የሚያስፈልጋችሁን እቃ ኦርደር ማድረግ ትችላላችሁ። ያላችሁበት ቦታ እናደርሳለን። ነገር ግን አሁን በስደት ብቻ ነው ለዚህ ሳምንት ወይም ለዚህ 3 ቀን ትክክለኛውን እንትን እስከማገኘው ድረስ ለሳምንት ይሄን ሁለተኛ ጊዜ ቪዲዮ ስፖስት ነግራችኋለሁ። ሁለተኛ ስፖስት ያው መልእክቱን አስቀምጣለሁ። እስከዛም ድረስ ግን መጠየቃችሁ አይከፋም። ጠይቁኝ። ምናልባት በዚህ 2 ቀን ሁኔታውን አማቻችቼ ኢትዮጵያም ላይ በሰፊው መስራት እችላለሁ እና ዛሬ ይሄንን ይመስላል። እንደዚህ ጽድት ያለ ይሄ አሁን ለሾርባ መጠጫ ነው እና እንደዚህ ጽድት ያለ የቤት እቃዎችን በተመሳሳይ ዲዛይን እና ከለር በተለይ ለብፌ ወይም ለቴብል ላይ ስናስቀምጥ ውበት ድምቀት የሚሰጥ የእቃ አይነቶችን እና የተለያየ የኩኪንግ የምናረጋቸው የድስት አይነቶችን ይዤላችሁ መጥቻለሁ። ሁል ጊዜ እንደዚህ ዘመናዊና ፋሽን የሆኑ የእቃ አይነቶችን ይዤላችሁ ከች ብለው ኢትዮ ኮሚዲያ ቻናል ሁል ጊዜ እንደዚህ ለየት ያለ የቤት እቃዎችን ይዤላችሁ እመጣለሁ ማለት ነው። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ዛሬ እንደዚህ ጽድት ያለ የቤት እቃዎችን ይዤላችሁ መጣሁ። በቀጣይ ደግሞ እንደዚህ ውብ የሆነውን በጣም የሚያማምሩ የቤት እቃዎችን ሁል ጊዜ ዘመናዊ የሆነ እቃዎችን ይዤላችሁ የምመጣው
ከዚህም ባሻገር ደግሞ ሁል ጊዜ የምልቀላችሁ ቪዲዮ እቃ አንድ አይነት አይደለም። እቃው ራሱን የሆነ ዲዛይኑ፣ ከለሩ፣ ውበቱ፣ ሁሉም ነገሩ የተለያየ ነው። የእቃ አይነቶቹም የተለያዩ ናቸው። ስለዚህ እናንተ ኦርደር ማድረጋችሁ እንዳትረሱ ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች፣ ቆይታ ይሄንን ይመስላል። በቀጣይ ደግሞ እንደዚህ ውብ የሆነ በጣም የሚያማምሩ የቤት እቃዎችን ይዤላችሁ በየጊዜ ይዤላችሁ ከችላለሁ ማለት ነው። ከዛም ባሻገር ደግሞ እዚህ ውስጥ ሳስተዋውቅ የሌለ እቃ ካለ እናንተ የምትፈልጉት የትኛውም ሶሻል ሚዲያ ያየችሁት እቃ ሹት ስክሪን በማድረግ በውስጥ መስመር በመላክ ማዘዝ ትችላላችሁ ማለት ነው። እና ቆይታ ይሄንን ይመስላል። ሁል ጊዜ እንደዚህ አይነት ውብ የሆኑ በጣም ለእይታ የሚያምሩ እይታን የሚስቡ የእቃ አይነቶችን በኢትዮ ኮሚዲያ ቻናል ታገኛላችሁ። በድጋሚ ኢትዮ ኮሚዲያ ቻናልን ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱ። ሁል ጊዜ እንደዚህ ለየት ያለ ቤት እቃዎችን ይዤላችሁ እመጣለሁ ማለት ነው። እንደዚህ ውብ የሆኑ ደግሞ እያችሁ ብርጭቆቹ በጣም የሚያማምሩ ጠጡ የሚያስብሉ በተለይ ምን የሚጠጣበት ብርጭቆ ነው ብላችሁ ታስባላችሁ? እንደዚህ አይነት ብርጭቆች ጁስ ነው የሚጠጣው። ጁስ ብርቅ ነው እንዳትሉኝ። ስለዚህ ወይን የሚጠጡ ደግሞ ይሄ ለወይን ራሱ የሚመች ነው። ወይን ግን ኃጢአት ነው እንዳትጠጡ። ወይን ኃጢአት ነው እንዳትጠጡ። አንቺ ብለሽ ነው ወይ እኛ ማንጠጣው እንዳትሉኝ። ለማንኛውም እየቀለድኩ ነው። እንደዚህ አይነት ብርጭቆችን ማዘዝ ትችላላችሁ። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች፣ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን በተለያየ ብርጭቆዎች ዋው! ያው እነዚህ ዘመናዊ የሆኑ ጆጎ ብቻ እንዴት እንደሆነ ብቻ ይውልኝ። ስለዚህ እንደዚህ ዘመናዊ የሆኑ ብርጭቆዎች ከነ እንትን ጆጉ በጣም ከለራቸው፣ ዲዛይናቸው፣ ውበታቸው ዋው የሚያስብል ጠጡ የሚያስብሉ የብርጭቆ አይነቶችን እና የተለያዩ የቤት እቃዎችን ነው በየጊዜ ይዤላችሁ በሚመጣው። እንደምትወዱት ተስፋ አደርጋለሁ። ኢትዮ ኮሚዲያ ቻናል ሁል ጊዜ እንደዚህ ለየት ባለና በጣም በሚያማምሩ በተለያየ በቤት እቃዎች ነው ወደ እናንተ የምመጣው ማለት ነው። ስለዚህ አበረታቱኝ። ወደፊት አብረን ብዙ ነገሮችን የምንሰራበት ቻናል ነው። ከሁሉ ነገር ነፃ የሆነ ከሃይማኖት፣ ከዘረኝነት፣ ከፖለቲካ ነፃ የሆነ በቃ ምን ልበላችሁ ፍቅር የሞላበት፣ ሰላም የሞላበት፣ መከባበር የሞላበት የምንማማርበት ቻናል ነው እና ምድር ላይ 1000 ዓመት ላይ ኖር ደግሞ እንኳን ሰው በጸብ ለመኖር በፍቅርም ለመኖር ጊዜያችን አይበቃም። ምክንያቱም 1000 ዓመት አንኖርም። 1000 ዓመት ለማይኖር ኖሮ ምን ያባላል? ይበቃናል። ምድር ለሁሉም ሰው ትበቃለች። ምክንያቱም ምድር ሰውን ትበላለች። እስከምትበላን ድረስ በፍቅር እንኖር። ይበቃናል። ሁሉም ነገር ይበቃናል። ስለዚህ እንደነገርኳችሁ እንኳን በጸብ ለመኖር በፍቅርም ለመኖር ጊዜ አይበቃም። ስለዚህ ላይፍ ኢዝ ሾርት እያላችሁ ጊዜያችሁንና ሰዓታችሁን በአግባቡ እየተጠቀምን አብረን እንቀጥላለን ማለት ነው። ብዙ ነገር አብረን ምንሰራ ቻናል ነው። ስለዚህ ሁል ጊዜ እንደዚህ ጽድት ያለ እቃዎችን ወደ እናንተ እንድርስላችሁ ከፈለጋችሁ ኢትዮ ኮሚዲያ ቻናልን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ። ማንኛውም ሀሳብ አስተያየትም ካለ በኮሜንታችሁ ማስፈር እንዳትረሱ። ኮሜንት እንዳትረሱ። ማንኛውም አይነት ሀሳብ ግን ከስድብ ነፃ የሆነ ስድብ አልወድም። ብሰድቡኝም አልሳደብም። እኔ ባይዘው እግዚአብሔር ይባርካችሁ ከምለው ውጪ። ምክንያቱም የሚሳደበው ሰው ማይብ ነው፣ ያልበሰለ ነው፣ ማይብ ነው። ራሱም እንትን ነው የሚሳደብ ሰው በቃ ማይብ ነው፣ ያልተማረ ደነዝ ጭንቅላት የያዘ ሰው ነው የሚሳደበው። ትክክለኛ ጤናማ ሰው ስተትሽ እዚህ ጋ ነው ተመለሽ እህቴ ብላችሁ እና መልካም ነገር ደግሞ ጥሩ ማበረታት ከፈለገ ጎበዝ ነሽ በርቺልኝ ብላችሁ አበረታቱኝ። ሰው ነኝ። ሰው ስለሆንኩኝ አጠፋለሁኝ፣ እሳሳታለሁ። ሰው ፍጹም አይደለም። ሁሉም ሰው ፍጹም አይደለም። እግዚአብሔር ነው ብቻ ፍጹም በዚህ ምድር ላይ። ስለዚህ ዛሬ ይህንን ይመስላል። በቀጣይ ደግሞ እስከምንገናኝ ድረስ እናት ኢትዮጵያ ሀገራችን በአራቱም ማዕዘን ሰላም ያርግልን እያልኩኝ ዛሬ ቆይታዬን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለ በተለያየ በቤት እቃዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ በጣም የምታበረታቱኝ በርቺ የምትሉኝ በጣም ደጋግ የሆናችሁ ቤተሰቦችን አፍርቻለሁ። እግዚአብሔር ይመስገን።
እና ስለምታበረታቱኝ ስለምትገዙልኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ዘመናችሁን ይባርከው። ዛሬ ቆይታ ይሄን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለና በተለያየ በቤት እቃዎች እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሁል ጊዜ የምልቀው ቪዲዮ ተመሳሳይ አይደለም። ባይዘዌ ራሱ የሆነ ዲዛይን አለ፣ ራሱ የሆነ ከለር አለ። ዘመናዊና ጊዜያዊ የሆኑ ወቅታዊ የሆኑ የቤት እቃዎችን ነው ሁል ጊዜ ይዤላችሁ የምመጣው። እንደምትወዱት ተስፋ አደርጋለሁ። ያው ከወደዳችሁ ደግሞ ማንኛውም ሀሳብ አስተያየት በኮሜንታችሁ ማስፈራችሁ እንዳትረሱ። ሰብስክራይብ ሼር ማድረጋችሁ እንዳትረሱ። ሰዓት ሊሞላልኝ ነው፣ ትንሽ ነው ሰዓት የቀረው። ሰዓት እንዲሞላልኝም ደግሞ እስቲ አንዳንድ ጊዜ በቅንነት ስልካችሁን ከፍታችሁ ተውልኝ፣ ሰዓት ይሙላልኝ፣ ሞኔታይዝ ላድርገው። ስራዬን በሰፊ ልስራ፣ አይከፈልበትም አይደል እንዴ? ለመልካም ነገር ነው የምጠቀመው። ራሴን ለራሴ ተርፌ ለሰው መትረፍ እፈልጋለሁ እንደ ማንኛውም ሰው። ስለዚህ የእናንተ ደግሞ ድጋፍ ያስፈልጋል። የእናንተ ደግሞ ስትደግፉኝ በመግዛት ብቻ ሳይሆን ቻናሌን ላይክ፣ ሰብስክራይብ፣ ሼር በማድረግ ለብዙዎች እንዲደርስ ደግሞ ኮፒ አድርጋችሁ ሼር አድርጉልኝ። በተለይ ታዋቂ ሶሻል ሚዲያ በተጠቀሙ ተጠቃሚዎች ሆናችሁ ውድ የተከበራችሁ የሀገሬ ልጆች ይህንን ቻናሌን ለብዙዎች እንዲደርስ ቫይናሪ እንዲወጣ ቻናሌን ሼር አድርጉልኝ። ስለዚህ ዛሬ እንደዚህ ቆይታዬን ይመስላል። በቀጣይ ደግሞ እንደዚህ ለየት ባለ በተለያየ በቤት እቃዎች እስከምንገናኝ ድረስ ውዷን እናት ኢትዮጵያ ሀገራችን በድጋሚ በአራቱም ማዕዘን እግዚአብሔር ሰላም ያርግል። አላሁ አክበር እያለ ነው። ለዛ ነው ማጣድፈው እና በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ሁል ጊዜ የምለቀው የእቃ አይነት አንድ አይነት አይደለም ብያለሁኝ። ስለዚህ ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ የቤት እቃዎችን ይዤላችሁ መጣሁ። እንደምትወዱ ተስፋ አደርጋለሁ። መልካም ጊዜ ሆነላችሁ ውድና የተከበራችሁ ቤተሰቦቼ። ባይ ባይ።